ከአናቱ ካፉ ካፍንጫው የሚፈሰው ደም ጌታችን መድኃኒታችን ኢየሱስ ክርስቶስ ልብስ ላይ ተረጭቷል። ለዚህ ነው እርቃኑን የተሞሸረ ሙሽራ ብቻ አይደለም ደም የተረጨ ልብስ ያለው ያለው ቅዱስ ዮሐንስ በራእዩ ይህንን ሙሽራ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ደም በተረጨ ልብስ የተሞሸረ ሙሽራ፣ እርቃኑን የተሞሸረ ሙሽራ እሱን ነው በሰርጉ ቀንና በልቡ ደስታ ቀን ይህንን ሙሽራ ኑናዩ የምትለው። ይህ ብቻ አይደለም ክርስቲያኖች፣ እኛ ከስር ገጻቸውን የምንጠርግላቸው፣ ላባቸውን የምናብስላቸው፣ ሜካፓቸውን የምንጠብቅላቸው ብዙ ሙሽሮች ግረናል፣ ሁለናል። እሰይ ጥሩ ነው። እኔ ገና አንድ ሌላ ሙሽራ ስለ እኔና ስለ እናንተ የተሞሸረ ሙሽራ ቀራንዮ ሰርግ ቤት ላይ ይዣችሁ ልግባ። በዚህ ሰርግ ቤት ውስጥ በቀራንዮ ሰርግ ቤት ውስጥ ከአናቱ የሚወርደውን ደም፣ ዓይኑን የሚጋርደውን ደም፣ ምድርን እንዳያያ ዓይኑን የሚከልለውን ደም የሚጠርግበት ሻሽ እንኳን ያጣ ሙሽራ እስኪ ላሳያችሁ። የተወደዳችሁ ክርስቲያኖች፣ ድሃ ብንሆን እስከዚህ ድረስ መቼም ማበሻ እስክናጣ ድረስ መቼም ድሃ አንሆን። ስለ እኔና ስለ እናንተ ባለጠግነት ፍጹም ድሃ የሆነውን ጌታችንን እስኪ ተመልከቱ። ማበሻ ጨርቅ እንኳን ያጣ ሙሽራ ከጌታችን በቀር ማን አለ? በሞት እስኪ ምድርን እንዴት ጀምሮ እንዴት እንደጨረሳት ተመልከቱት። እናንተ በተውሶ በረት ተወለደ፣ በተውሶ ታንኳ ቆሞ አስተማረ፣ በተውሶ ቤት የቅዱስ ቁርባንን ምስጢረ ቁርባንን ፈጸመ፣ በተውሶ ሻሽ ፊቱን ጠረገ። አንዲት ሴት ዓይኑን ደም የጋረደ ሲወድቅ ሲነሳ ስታየው ቀስ ብላ ነጭ ሻሿን ፈታችና ሸጎጥ አደረገችለት። በተውሶ ሻሽ ፊቱን ጠረገ ማለት ይሄ ነው። በአውሮፓ በአንድ ሙዚየም እውነተኛ የክርስቶስ መልክ የታተመው ይህቺ ምስኪን ሴት በሰጠችው የተውሶ ሻሽ ነው። እሱ መለሰላ ይዞ አይደለም ደግሞ የገጣችዋ በተውሶ መቃብር እኮ የተቀበረው እዚህ ምድር ላይ ነበረው። ስንቅ የሚይዝበት አቁፋሮ እንኳን ነበረው። ተርቦ ወደ በለሲቱ ሄደ ይላ የሚራም ነበረው። ውሃ የሚቀዳበት መቅጃ እንኳን አልነበረው። መቅጃ የለም ጌታ መቼ ልስጥ እኮ ነው ያለችው። ልብስም አብራስ ታብሲያ አብሮት ምታብ እንጂ መቀየር እንኳን የለው። ንቀትን የጠገበ መረሳትን የሚያውቅ መቅረትን የለመደ ኩራትን የረገጠ አጃቢ እንኳን የሌለው ብዙ ሚዜዎች እኮ ነው ያሉት። የዚህ ዓለም ሰርገኛ ሚዜዎቹ የተበተኑበት የአይሁዳ በፋሮች እንደ ሚዜ የቀለሉበት ብቻውን የተተው ሙሽራ አይታችሁ በተውሶ ጀምሮ በተውሶ የጨረሰ ሙሽራ አይታችሁ ታውቃላችሁ? በሰርጉ ቀንና በልብ ደስታ ቀን በተባለች በቀራንዮ ዓለም እንዲህ አይነት ሙሽራ አይታወቅ፣ በፍጹም አይታወቅ። ለዚህ እኮ ነው ቤተ ክርስቲያን ወደደችው። ሚዜዎች የሚሸከሙት ከስር የሚዘምሩት ከፍ የሚያደርጉት በትከሻቸው የሚሸከሙት አይደለም። ዓለምን ሁሉ የተሸከመ ሙሽራ ከእኔና ከእናንተ ጌታ ከመድኃኒዓለም በቀር አይታችሁ ታውቃላችሁ? ሊሸከሙት አይደለም ሊረግጡት እንኳን የተጸየፉ በእግር መርገጥ ልቀው በፈረስ ኮቴ ሲረግጡት ያማረ የመሰላቸው
የተናቀ የተተረ የተረገጠ ሙሽራ አይታችሁ ታውቃላችሁ? ነጭ ዙፋን ላይ የተቀመጠ አይደለም፣ እርጥብ ዙፋን ላይ ተቀምጦ ቤተክርስቲያንን የወደደ ለቤተክርስቲያን የተሞሸረ ቤተክርስቲያንን ያፈቀረ ለቤተክርስቲያን ቃል ኪዳን ጠለቀ እንደ ጌታችን ያለ ሙሽራ ዓለም አይታ ታውቃለች? እሱ ነው ንጉሥ ሰሎሞን በሰርጉ ቀንና በልቡ ደስታ ቀን እናቱ የደፋችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ የሚለን። የተወደዳችሁ ክርስቲያኖች ምን እያልኳችሁ መሰላችሁ? ሙሽራችን ክርስቶስ እኔና እናንተ አጭተናል እያልኳችሁ ታጭተናል እያልኳችሁ ሙሽራ አለን ካልኳችሁ እኛ ደግሞ ክርስቲያኖች ማኅበረ ምዕመናን የአዲስ ኪዳን ቤተክርስቲያን ልጆች ታጭተናል። ይህንን ማወቅ ትፈልጋላችሁ? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላችኋል፣ እናንተን እንዳንዲት ንጽሕት ድንግል ለአንድ ወንድ ለአንድ ለክርስቶስ አጭቻችኋለሁ ይላል። ወገኔ ሰርጋችን ገና ነው። አሁን ግን በእጮኝነት ነው ያለነው። ሙሽራው ይጠብቀናል። ሰርግ በሰማይ አዘጋጅቶልናል። መጽሐፍ ቅዱስ ሲጀምር በሰርግ ነው። መጽሐፍ ቅዱስ ሲያበቃ በምን እንደሚያበቃ ታውቃለህ? በሰርግ ነው የሚያበቃው። ለበጉ ሰርግ እራት የተጠሩ ብፁዓን ናቸው ብሎ ነው የሚዘጋው። ታጭተናል። አሁን በእጮኝነት ነው ያለነው። አንዲት የታጨች ሴት ንጽሕት ድንግል ሆና ሙሽራዋን እንደምትጠብቀው እንዳለ እኮ ነው። ንጽሕት ድንግል ሆነሽ አንቺ ጠብቂ የተባለችው ቤተክርስቲያን በመስቀል ላይ የታጨች ሙሽሪት ሙሽራዋ እንደ ንጽሕት ድንግል ሆና ንጹሕ ሆና ሳትረክስ ብቸኛ ሆና ሙሽራዋን እየጠበቀች በርበሩን ታያለች። ሙሽራዋን ትጠብቀዋለች። ወዳጄ እዚህ ምድር ላይ እንዳሉት መጣን ብለው እንደሚቀሩት ሙሽሮች እንዳይመስልሽ። ይመጣል ሙሽራሽ፣ ሰርጋለሽ። እሱን ነው ውጡና ተመልከቱ የሚለው። አንድ ሊቅ እንዲህ ይላል፣ ክርስቶስ መስቀል ላይ እንደተሞሸረ መስቀል ላይ ሰርግ እንዳደረገ ማወቅ ትፈልጋለህ ብሎ ይጠይቅና ራሱ መልስ ይሰጣል። ምን ይላል መሰላችሁ? መስቀል ላይ እንዲህ ሲል ስማው ይላል። እንዴት? አምላኬ አምላኬ ስለምትተወኝ ሲል ስማው ይላል። ለልማዱ ለወትሮ እህቴ ሙሽራዬ ሆይ የአባትሽን ቤት እርሺ፣ የእናትሽን የወገንሽን ቤት ተይ እንደሚል የታጨች ሙሽሪት ያጨ ባል ሙሽራ የአባቱንና የእናቱን ቤት እንደሚተው እንደሚረሳ ክርስቶስን መስቀል ላይ ይላላ። ምን ብሎ? ስለምን ተውከኝ ብሎ። ምን ስለሆነ ነው? ሙሽራ ስለሆነ ነው። የተተወ የመሰለው ሙሽራ ስለሆነ ነው ብሎ አንድ ሊቅ ግሩም ማብራሪያ ይሰጣል። አዎ መስቀል ላይ ሙሽራ ስለሆነ ነው። የተወደዳችሁ ክርስቲያኖች እንደ ንጽሕት ድንግል ዓለምን የምትተው ነፍስ ከዓለም ኃጢአት ጋር የምትቆራረጥ የታጨች ሙሽሪት ዓለምን ትተዋለች። ዓለምን ሳትተው የክርስቶስ ሙሽራ መሆን አትችልማ። በሰርጉ ቀን ደስታውን ማድረግ አትችልማ። እኔ ሁሌ የሚመስጡኝ የዛሬ 10 ዓመት በዛ በሊቢያ ሁሌ ባወራቸው አጠገብ ሙሽሮች እኮ ነበሩ። ታስታውሳላችሁ? ሙሽሮች እንዴት ሙሽሮች ሆኑ ካላችሁ ወይ ጥቅማቸውን ሁሉ ተው።
ክርስቶስን ካዱ ሲባሉ ጣሊያንና ሌላ ነገር ይቅርብናል ይቅርብናል። ታዲያ ሙሽሮች አሉ፣ ሚስት ያላቸው ብዙዎች፣ ቤተሰብ ያላቸው ብዙዎች፣ ኑሮና ሕይወት ያላቸው ብዙዎች ነበሩ። ግን ምን አደረጉ? ክርስቶስን ካዱ ሲባሉ ወደ ሰርጋቸው ገባ፣ ሙሽርነታቸውን ጀምሯ፣ ዓለምን ተዋ። ዓለምን የምትተው ነፍስ ሁሉ የክርስቶስ ሙሽራ ወደ ሞት ትመጣለች። አስደንቁም። እነዚህ አይስ የሚባለው አይሲስ ምን አይነት ሰዎችን እንደገደለ ሲናገር ታስታውሱ ከሆነ በጅምላ አይደለም አምጥቼ ያረፍኩት አለ። እናስ who resist to change their religion ሃይማኖቴን አልቀየርም ያሉኝ ነው ያረፍኩት አለ። ክርስቶስን ካዱ ሲላቸው ጣሊያንን ካዷ። መንግሥተ ሰማያትን ተው ሲላቸው አውሮፓን ናቋ። ታዲያ እነዚህ ሙሽሮች አሉ። ወዳጅ አንተ ምን ንቀህ ነው ለክርስቶስ ቤታችን መሆንን የምትመሰክረው? እህቴ አንቺስ የትኛውን የሚያማልሉትን ከክርስቶስ ሙሽርነት የሚያርቁትን የትኞቹን ትተሽና ረግጠሽ ነው የክርስቶስ እውነተኛ ሙሽሪት ለመሆን የበቃሽ? አንዲት ሙሽሪት የታጨች ሴት ሙሽራውን ከመጠበቅ ውጭ ምን ተስፋ ነው? በረበረታለች። አንድ ተስፋ ሙሽራዋ መጥቶ እስኪዋሃዳት ነው የምትጠብቀው። በረበረታ ክርስቲያኖች በዚህ ዘመን ምን ተስፋ ነው? አምላካችንን ለመጠባበቅ ቀና ቀና ብለን የምናየው ሙሽራችን እንኳን ነው። የምንጠብቀው ንጉሳችን አንድ ነው። የምንጠብቀው ሙሽራችን አንድ ነው። የተዘጋጀልን ሰርግ አንድ ነው። በቃል ኪዳን ቀለበት ተስፋ ያደረግን የተወደዳችሁ ክርስቲያኖች፣ አንዲት የታጨች ሙሽሪት፣ ቀለበት ያጠለቀች ሙሽሪት ማንም ወንድ ቀና ብሎ እንደማያት በክርስቶስ የታጨች በሙሽራው የታጨች መስቀል ያጠለቀችን ሙሽሪት ማን ቀና ብሎ ሊያያት ይችላል? በልቧ መስቀል የተከለች፣ በእጇ መስቀል የያዘች፣ በአንገቷ መስቀል ያነገተች፣ በልብሷ መስቀል የጠለፈች፣ በሰውነቷ መስቀል የተለቀሰች፣ በመስቀል ያሸበረቀችዋን ምእመን ማን ሊደፍራት ይችላል? ለምንድን ነው በዚህ ዘመን የመጣ ይሄን ኃጢአት ሁሉ እኔና እናንተ የሚጎበኝ? የመጣ ይሄን ሁሉ የሚጥለን? በመስቀል የምንመረኮዝ በመስቀል የምንመክት መሆን አቃተን። በታጨንበት መስቀል ሕይወት ማለት ተሳነን። ቃል ኪዳናችንን ጣልን። ከዓለም ጋር አመነዘርን። ለሙሽራችን ጀርባ ሰጠን። አብሬ መጥቼ ልዋሃድ ሲል ብዙ ምክንያት እየደረደርን አረፈን ከሙሽራችን ጋር። አሁን ሙሽራችን አይደለም የቀረው፣ እኛ የታጨነውን ኋላ ኋላ ማለት የጀመርነው። አትፈልጉም እንደ ሰው የምድር ሰዎች ከደስታቸው በኋላ ምናልባት ሐዘን ሊኖርባቸው ይችላል። ከምድር ሰገነታቸው ወርደው ምናልባት ሊወድቁ ይችላል። ከምድር እልልታቸው በኋላ ምናልባት ወይታ ሊገጥማቸው ይችላል። አሁን የምነግራችሁ ሰርግ ግን እንዲህ አይደለም። ገብተን እናወጣበት፣ ሞቱን የምንጎልበት፣ እልል ብለን ዋይ የማንልበት ልዩ ሰርግ እግዚአብሔር በሰማይ አዘጋጅቷል። ይሄንን አስጥተን መጠበቅ ይጠበቃል። በበላ ምን
መስቀልን የተመረኮዘችው ማን ይለፋታል? አባጊው ቢዘጋጅ ተናገረው እኮ የመስቀል ማማተብ ሰይጣንን ይመራዋል እንዳለው እኮ ነው ወገኖች። እቺ ሙሽሪት ያረፈለችበት ደግሞ እዛ መኃልየ ሰሎሞን ምዕራፍ 5 ላይ አንድ አሳዛኝ ሙሽራና የሙሽሪት ታሪክ ተዘግቧል። እንደምታውቁት ተስፋ አደርጋለሁ። ሙሽራዬና ብላ ጠራችው አንዲት ሙሽሪት። ሙሽራውን ድምጿን ሰማና መጣ። መኃልየ ሰሎሞን ምዕራፍ 5 ከዛ ምን ሆነ መሰላችሁ? ሙሽራው ድምፅ አሰማ። መጥቻለሁ አለ። ደጇን አንኳኳላት። እሷ ምን አለች? የውዴ ቃል ነው፣ ልቤ ነቅቷል፣ እኔ ተይቻለሁ፣ እርሱም ደጅ ይመታል አለች። ልቧ ነቃ፣ እሷ ግን ተኛች። ሙሽራዋን ድምፅ እየሰማች ማለት ነው። የተወደዳችሁ ክርስቲያኖች እውነት እንነጋገር ከተባለ የሙሽራዋን ድምፅ እየሰማች የምትተኛ ነፍስ ምን አይነት ነፍስ ነች? ወገኖቼ ኑ እዩት እየተባለ ብዙዎቻችን ማየት አልፈለግም። ዛሬ ሰርግ ቤታችን የት እንደሆነ ታውቃላችሁ? የሁል ጊዜ እኮ ቅዳሴያችን ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ የሚቆረስበት ስጋው የሚቆረስበት ደሙ የሚፈስበት ወደ ጌታ ተድላ ደስታ ግባ ተብሎ የተነገረባት በቅዳሴያችን ላይ ያለው የስጋው ደሙ እኮ ነው ወገኖቼ። ይህ እኮ ሰርጋችን። ብዙዎቻችን ይህንን ሰርግ ትተን እየሄድን እንደሆነ ታውቃላችሁ። ማስቀደሳችን አልቀረም፣ እናስቀድሳለን። ብዙዎቻችን ግን መዋሃድ አቅቶናል፣ መጨከን አቅቶናል። ልባችን እኮ ነቅቷል። ልንዋሃድ እኮ እንፈልጋለን። ነገር እኮ ገብቶናል፣ ተገልጾልናል። ግን ደግሞ ለሺ ብለን ተኝተናል። ለዚች ሙሽሪት አታሳዝን። ትፈልገዋለች እኮ ድምፁን ትሰማዋለች እኮ ጨክናለ መዋሃድ ግን አልቻለችም። አታሳዝን ብቻ ሙሽሪት። ምናልባት በዚህ ዘመን ያለ ምዕመና እንደዚህ ጨይት ሙሽሪት ሆነን ይሆን አላውቅም። ለቧራቷን ሰው ተኝታለች። ሊተዋት አረገች። ከዛ ድምፁን ነገራት። ምን ነገራት መሰላችሁ? አንብቦት ቤት ስትገቡ እንዴት ይመስላል? የሌሊት ነጠብጣብ ቆንዳላ ላይ አንሶታል። ወንጩ መጥቶኛል፣ ጤዛው አልሶኛል። እህቴ ሙሽራዬ ሆይ ክፈቺልኝ ብሎ ይለምናት ጀመራ። ወገኖቼ ስንት ጊዜ ነው ጉባኤ እየተደረገ እግዚአብሔር ይለምነ? ስንት ጊዜ ቅዳሴ እየተቀደሰ የተለመነው? ስንት ጊዜ እግዚአብሔር ይለምነ? ስንት ጊዜ እግዚአብሔር ወደኛ ይምጣ? ስንት ጊዜ ሙሽራችን ወደኛ እየቀረበ በር የሚከፍት የሚጨክን ጠፋ። ወገኖቼ እንወደዋለን እኮ ይኸው ተሰብስበናል። እንወደዋለን እኮ ይኸው ፀሐይ ይመታናል። እንወደዋለን እኮ ይኸው በማይመች ቦታ ተቀምጠናል። እንወደዋለን እኮ ይኸው ውጭ ይመታናል፣ ንፋስ ይገለብጠናል። እንወደዋለን እኮ ቃሉን እንሰማለን። ግንስ ይሄን ሁሉ ሲለምነን መጨከን ግን አቅቶን እሺ መቼ ነው ወደዚህ የተላ ደስታ ሰርግ የምንገባው? የላይኛው ሰርግ ቤት የሚጀምረው በዚህኛው ሰርግ ቤት ነው። ምዕመናን ለምና በራሴ ላይ ጠቅበቆና ላይና የሌሊት ነጠብጣብ መጥቶበት እሷ ምን እንዳለች ታውቃላችሁ? ልብሴን አውልቄያለሁ። ማነው ልብሴን አውልቄያለሁ? እንዴት ልብሰዋለሁ? ምክንያት አልጋ ላይ ወጥቻለሁ። እንዴት ወርዳለሁ? ምክንያት ታጥቤያለሁ። እንዴት አድፋለሁ? ምክንያት ወገኖቼ እሱ ብርድ ላይ ቆሞ ሳለ እሷ ምቾት ላይ ሆና ልቧ አልጨክናለ። ወገኖቼ ምንድነው አላስጨክን ያለ? ምቾት ነው እንዳለን መከራ እየወረደብን ነው። በመከራ ውስጥ ሆነን እንኳን መጨከን ያቃተን ምኖች ነን። አለማታለለን እንዳይባል ብዙ የሚያታልለን አይነት ሰዎች አይደለም። የሚያታልለን ምን ያን ያክል የሚያልሆልልን አይደለም። ዝም ምክንያት እሷ ምቾት ላይ እሱ ስቃይ፣ እሷ አልጋ ላይ እሱ መስቀል ላይ ምክንያት ምክንያት
አስቀያት። ምክንያቱም ይነት ለራሷ ይቅርታ ልታደርግ አደረጋ። እሷ በኮንፈርት ውስጥ ናት፣ እሱ በጤዛ ውስጥ ነው። ለመናት፣ ምክንያት አቀረበች። ልብሴን አውልቄያለሁ እንዴት እለብሳለሁ ትላለች። የጸጋ ልብሷ ደጅ ቆሞ ዘጋችበት። ወገኖቼ ስንቶቻችን ጸጋችን ላይ እየዘጋን ይሆን? ስንቶቻችን ክብራችንን እየተውነው ይሆን? አሁን በልባችን ላይ የሚሰማ የሆነ ድምፅ የለም። ኑ ታረቁኝ እያለ የለም። ኑ በጸጋ ላይ አልብሳችሁ፣ ኑ ከእናንተ ጋር ልዋሃድ፣ ብቻችሁን አትሆኑ። እኔ ከእናንተ ጋር እናንተ ከእኔ ጋር ሆነን እንዋሃድ በሥጋው ነው እያለ እየጠራ ስንቶቻችን ዘጋ። ምክንያት ደረደረች። መጨረሻ ላይስ በጣም አሳዛኝ ቃል ትናገራለች። ውዴ እጁን በቀዳዳው ሰደደ፣ አንጀቴን ስለ እርሱ ታወከ። ለውዴ ከፍትለት ዘንድ ተነሳው፣ ውዴ ግን ፈቀቅ ብሎ ነበር በማለት ዘጋችው። ታሳዝን እና አለችው። መጣ፣ ድምፁን አሰማት፣ ተኛች። መከራውን ስቃዩን ነገራት። እሷ ምቾት ውስጥ ሆና ምክንያት ደረደረች። ከዚያ እጆቹን ዘረጋላት፣ በመስኮት ውስጥ አሳያት። ሐዘርታሮስ ማለት የሚባለው ግብፃዊ ሊቅ ቁስሎቹን አሳያት፣ ተሰቀለና አሳያት አለ። ያን ጊዜ ግን አልቻለች፣ ተነሳች። ልከፍትለት ውዴ ግን ሄዶ ነበር አለች። ተሳዝናለች። ሙሽራዋን በብዙ ምክንያት አጣች። ተወደዳችሁ ክርስቲያኖች፣ ጊዜው አሁን ነገ ዋስትና የለውም። ይሄ መንፈሳዊነት ላይ ቀጥል ይችላል። ነገ የሚባል ቀን ራሱ ላይኖር ይችላል። ከዛሬ ይልቅ ነገ የዲያብሎስ ፈተና ይበዛል። ነገ ዋስትና የለውም። ለእውነተኛ ሙሽሮች ያለው ቀን አሁን ዛሬ ብቻ ነው። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛ መንገዱን ይተው ይላል። እግዚአብሔር አሁን ይገኛል። የሙሽራው ጥሪ ያስተጋባል። ኑ ሙሽራችሁን እዩ ብላ ትጮኻለች ቤተክርስቲያን። ኑ እዩት፣ ኑ አግኙት፣ ኑ ተዋሃዱት ብላ ትጮኻለች። ኑ እዩት። አመለጣ ሄደባ። ዛሬ ካልተጠቀምንበት የማንጠቀምበት ቀን ይመጣል። እመኑ፣ ትንቢት አይደለም። ዛሬ ካላገኘነው ነገ እናጣዋለን። ዛሬ እንደዋዛ ካለፍነው ለነገ ቀጠሮ ከቀጠልነው ቀጠሮ የማይሞላበት ቀን ሊመጣ ይችላል። ምዕመናን፣ ስለዚህ አሁን ወደ መጠቀም፣ አሁን ወደ መግባት ልንመጣ ይገባል። ወደ ሰርጋችን ደስታ በንስሐና በሥጋው እንቀር ይገባል። የተወደዳችሁ ክርስቲያኖች፣ አባ ፋም ስለሚባል ሰው ነግሬያችሁ ባበቃስ። አባ ፋም በአንድ ገዳም በተጋድሎ የኖረ መነኩሴ ነው። ከዕለታት አንድ ቀን የሰማዕትነቱ ቀን እንደሚደርስ አወቀና የሰማዕትነት ቀን በሚቀበልበት በዚያች ቀን ነጭ ልብስ ለብሶ ወጣ። ወንድሞቹ፣ የገዳም ወንድሞቹ በዚህ ዕለት አለባበሱ ግራ ተጋቡና አባ ፋም ምን ሆንክ ዛሬ ነጭ ልብስ ለበስክ አሉት አሉ። አባ ፋም መለሰ፣ ይህች ቀን የሰርጌ ቀን ናት አለ ይባላል። ወገኖቼ፣ የኔና የእናንተ ሰርግ ቀን የቷ ናት? እስከ መቼ ሰርግ ቤት ቆይተን ሳንዋሃድ እንሄዳለን? የሰርግ ዕለት አይልሃል። ይሄ ነው ወዳጄ። ጨሳ ወረው ጨስ የምንልበት አይደለም፣ ከጌታችን ጋር የምንዋሃድበት ሰማያዊ ደስታና ሰርግ የምናርግበት፣ መላእክት የሚዘምሩበት፣ ዳዊት በገና የሚደረድርበት፣ ዕዝራ መሰንቆ የሚዘምርበት ምን አይነት ሰርግ ተዘጋጅቷል መሰላችሁ? ለእነዚህ ሰርገኞች የበጉ ሰርግ ራት ተዘጋጅቷል። ለበጉ ሰርግ ራት የሚበቁ ብፁዓን ናቸው ተብሎ የተጻፈው፣ ልብሳቸውን በበጉ ደም ያነጹ ብፁዓን ናቸው የተባለው ለእነሱ የተዘጋጀች ሰርግ በሰማይ አለች። ወገኖች፣ በሰማይ አለች።
ነጭ ልብስ የምንለብስባት ሰርግ፣ እሱ በደም የተረጨ ልብስ ለብሶ እኛ በሰርግ ቤት በዘላለም መንግስት ነጭ ልብስ የሚያለብስባት፣ እርሱ እርጥብ መስቀል ተሸክሞ በነጭ ዙፋን የሚያስቀምጥበት፣ እሱ መራራ ሐሞት ጠጥቶ መናን የሚመግብባት፣ እሱ በእንባና በስቃይ አልፎ እኛም በደስታና በተድላ የሚሞላባት በሰማይ ሰርግ አለ። ነጭ ልብስ የምንለብስባት ይሄ ሰርግ እርግጠኛ ነው ወገኖቼ። አፈ ታሪክ አይደለም፣ ቲዎሪ አይደለም፣ እውነት ነው። እመጣለሁ አለ መጣ፣ ወለዳለሁ አለ ተወለደ፣ ሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ መጥቼ ወስዳችኋለሁ ብሏል። መጥቶ ይወስደናል። ሰርግ አደርጋለሁ ብሏል። ሰርግ ተዘጋጅቷል። ለዚህ ሰርግ የተጠሩ ብፁዓን ናቸው ይላል። ከዚህ ብፅዕና እንድንሳተፍ ወደ ዛሬው ሰርግ መጡ ዘሬ መራዊ እያለች ወደ ምትጣራው ወደ ቤተ ክርስቲያን ሰርግ፣ ወደ ንስሐ፣ ወደ ቅዱስ ሥጋ፣ ወደ ክቡር ደሙ፣ ወደ ተድላ ደስታው እንድንገባ ቤተ ክርስቲያን ጥሪ ታቀርባለች። እናንተ የጽዮን ቆነጃጅት ኑ ውጡ። በሰርጉ ቀንና በልቡ ደስታ ቀን እናቱ የደፋችለትን አክሊል አድርጎ ንጉሥ ሰሎሞንን ተመልከቱ። ሁለቱ ሰርግ ቤቶች። ለዚህ ነው ጌታችን በቃና ዘገሊላ የወይን ጠጅ እኮ የላቸውም ስትለው ጊዜ ገና አልደረሰም ያላት ሰርግ ቤት ቀራንዮ ስለሆነች ነው። ለዚህ ያለ ሰርጉ ያብቃና አሜን።